ኢትዮጵያ የባህር በር ባለቤት ካልሆነች አታድግም። ይህ ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ካላቸው ሀገራት አንጻር ከእኛ ጎረቤት አንጻር ከ50% እስከ 100% ዋጋ ይበልጣል። ሎጂስቲክስ አንድ ምርት ከቻይና ወደ ናይሮቢ ገብቶ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ሲገዛ ሲንቀሳቀስ የሚወጡት ወጪዎች ተደምሮ ነው ትርፉ ተጨምሮ የሚሸጠው። በዛ ምክንያት በኬንያ ማርኬት እና በኢትዮጵያ ማርኬት የሚታየው በባህር በር ምክንያት ብቻ ከፍተኛ የዋጋ ጭማሪ ይኖረዋል። የሎጂስቲክ ቅልጥፍና ፍጥነት በአጭር ጊዜ አንድን ምርት በፈላጊው ማቅረብ ሲገባ ቢዘገይ ኮንትራት ሲሰረዝ ይችላል። የሚሰረዘው ግን በአንተ ምክንያት ሳይሆን በሎጂስቲክስ ምክንያት ነው። በቆይታም አንድ ምርት እየቆየ ሲሄድ መንገድ ላይ ዘግይቶ ምርት ኳሊቲው ይበላሻል፣ በተለይ ምግብ ሲሆን። ስለሆነም በአጭርና ረጅም ጊዜ ከፍለን ካልሰራን በስተቀር የባህር በር አልባነት፣ የወደብ አልባነት፣ የሎጂስቲክ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ ነው የሚቀጥለው በእኛም ዘመን ከእኛም በኋላ። በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ስሰማ ይገርመኛል። የባህር በር ጉዳይ በጥልቅ ከሀገር ወይም መንግስት የሚባል ጉዳይ አይደለም። በአንተና በእኔ በእያንዳንዱ ዜጋ ህይወት ላይ ነገር ነው። ይህ ልብስ የለበሱትን አንድ ሀገር ተመርቶ በቀላል ትራንስፖርት ገብቶ የሚሸጥበት 50 ብር ከሆነ እኛ ባህር በር በማጣታችን 70 ብር ይሆንብናል። በለስላሳው በመድኃኒቱ በሁሉም ነገር ይታያል። ይሄ እያንዳንዱ ዜጋ ኢምፓክት ያደርጋል። ኢትዮጵያን የሚያክል በዓለም 10ኛ ፖፑሌሽን የያዘ በዘመናት መካከል የወደብ አልቦነት ችግር ያልነበረበት ሀገር በቀላል በንግድ ህግ በንግግር በሰጥቶ መቀበል መርሃ ማግኘት ሲቻል ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ 5000 ኪሎ ሜትር ብዙ ሀብት ያለበት ቦታ ላይ በክፍት ባለመነጋገር በሰጥቶ መቀበል መርሃ ባለማመን ኮኤግዚስት ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። ኢትዮጵያን የባህር አልቦ ማድረግ ለእኛ ብቻ አይደለም፣ ለሰፈራችንም አዋጭ አይደለም። ተነጋግሮ ተመካክሮ ሁሉን አሸንፎ በሚደረግ መልኩ መፍታት ካልተቻለ ልክ አሁን እንደምናየው ነው። ለምንድን ነው የሆርሙዝ ሰርጥ እንዲከፈት የዓለም አጀንዳ የሆነው? ቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? አሁን ባለው ሁኔታ አንድ ምስራቅ አፍሪካ ተጎጂ የለውም። ሰሜን አፍሪካ ሁሉም ወደብ ያላቸው ብቻ ሳይሆኑ ሜዲትራኒያን ባህር ስለሆነ ለአውሮፓ ቅርብ ስለሆነ ልክ እንደኛ በምስራቅ በኩል አይደለም ያሉት። ምዕራብ አፍሪካም እኛ የገጠመን ችግር አይደርስባቸውም። ታች ወደ ደቡብ በኬንያ የነሱም በቀይ ባህር ጋር አንድ አይነት ስለሆነ በእነሱ ሩት ውስጥ እኛ የምናየው ችግር አይታይም። እኛ በቀይ ባህር ገልፍ ኦፍ ኤደን ሰርጥ በቀጥታ ጥቃት የሚደርስብን ሀገር ነን። ይሄ ጥቃት የሚበረክተው የራቁ ብቻ ሳይሆን የቅርቡም ችግር ውስጥ የገባ መሆኑ ነው። ይህን እያየ ለመከላከል የእኛን ጥቅም ለመጠበቅ እንኳን ለመስማማት የማንችለው መሆናችን ነው። ይህ ወሳኝ ጉዳይ ነው። ጎረቤታችን ማሰብ አለባቸው፣ ዓለምም ማሰብ አለባት። እኛ ምን እያደረግን ነው? ከአጭር ጊዜ አንጻር የንግድ ቀጠናዎች ጅቡቲና ሞጆ በስፋት እየሰራ ነው። የደረቅ ወደብ እየሰራ ነው። የድሬዳዋ ላይም ሞጆ ላይም ፍሪ ትሬድ ዞን አለን፣ ባቡር አለን፣ ሃይዌይ አለን፣ ደረቅ ወደብ አለን። ይሄ ለአጭር ጊዜም ቢሆን ኢምፖርት በምናደርጋቸው ቁሶች ላይ ለማቀላጠፍና ዋጋ ለመቀነስ ያግዘናል። ከረጅም ጊዜ አንጻር ግን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የዓለም ንግድ እንደ ኢትዮጵያ ባሉ ሀገሮች ቁጥጥር ስር ማዋል የሚገባቸው አካባቢዎች እንደ ኢትዮጵያ ያሉ ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ በመጠበቅ ስለማይችሉ በእነሱም ጭምር በተቀረው ዓለም አደጋ ያመጣል።